ማማሰያ ይዣለሁ፣ መቁሌ ይዣለሁኝ እና የተከበራችሁና የተወደዳችሁ ልዩ የሆናችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ጊዜያችሁን መስዋዕትነት አድርጋችሁ ቪዲዮን ስለምታዩልኝ ከልብ አመሰግናለሁ። አሁንም ላስቸግራችሁ፣ ይህን ቪዲዮ ከመጀመራችሁ በፊት ሰብስክራይብ፣ ሼር፣ ላይክ በማድረግ ቪዲዮ እንድትጀምሩ በትህትና ጠይቃችኋለሁ። ዛሬ የምናየው አንድ ነገር አለ። እሱም የጠላ አጠማመቅ ወይም የበዓል ድባብ በሚለው ብያዝልኝ ደስ ይለኛል። የበዓል ድባብ ምን ይመስላል የሚለውን ብናየው ደስ ይለኛል። ግን ያው ልናይ የምንሄደው ሌላ ነገር ነው። ለማንኛውም ወደ ቪዲዮ አብረን እንሂድ ማለት ነው። ውድ ቤተሰቦች እንደነገርኳቸው ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮ እንድጀምሩት አሁንም በትህትና ጠይቃለሁ። ጉዞ ወዴት መሰላችሁ? ጉዞ ወደ ጉልት ነው። ምን ይዘሻል ቤት ካላችሁ ዛሬ የምንሄደው ገበያ ነው። እንደምታዩም ከቤት ወጣሁኝ። ቀይ ዘንቢሌን ይዤ እንደዚህ አምሮብኝ ወጣሁ። ገበያ ደረስኩኝ። የገበያውን ድባብ ቤት ሽንኩርት ምናምን በጣም ያምራል፣ ግን ትንሽ ተወዷል። ሽንኩርትም ድንች ለምን እንደተወደደ አላውቅም። ድንች ራሱ ተወዷል። ለማንኛውም ደስ የሚሉና በቃ መልካም የሆኑ እናት ጋር ደረስኩኝ። ልገዛ ሄድኩት የጠላ ግባቶችን ወይም የጠላ እህሎችን ነው ልገዛ የሄድኩት እና ደስ የሚሉ እናት ናቸው። ሂጄ ምን አልኳቸው መስላችሁ? ማዘር እኔ ምንም ጠላ የሚባል ጠምቄ አላውቅም። ስለዚህ ስለማውቅ ለጠላ የሚሆኑትን ግባቶች በሙሉ ሰጡኛል አልኳቸው። እሳቸው አላሳፈሩኝም። አረ እንዴት ተወደስ ልጅ እንዴት ነው አሉኝ። አረ እኔ ማዘር አላውቅም። ታውቃላችሁ እኔ ስደት ላይ ነው የቆየሁት። ስለ ጠላ ጠሆን ከየት የምር ጠላ ወይም ደግሞ የማር ጠላ ጠይቁኝ፣ ሌላ ነገር አላውቅም። ለማንኛውም እዚህ ጋር እንደምታዩኝ ጌሾ ጠየኳቸው። በቀል ምናምን ስንት ነው ዋጋውን ምናምን እያንዳንዱን ነገር ጠየኳቸው። እሳቸውም በትህትና ነገሩኝ። ብዙ ሰው ቪዲዮ እንደዚህ ቀርጦ እንትን እሳቸው ግን ደስ ብሏቸውን ችግር የለውም ልጅ የፈለግሽውን ቅረጭ ምናምን ብለው እንትላለኝ። ፌስታሽን አንቺ ልመዝንልሻለኝ። እዚህ ጋር እንደምታዩት ጌሾን አስመዘንኩኝ። ጌሾንም የሚያስፈልገውን ነገር በሙሉ አስመዘንኩኝ። የወሰመን ነገር አጠይቁኝ እንዴት ደስ እንደሚለ ማለት ነው። ቻለንጅ ደስ ይላል ማለት በራሳችሁ እንደዚህ አይነት ነገር ማድረግ ስችሉ የሆነ ለእኔ ነው ለራሴ ነው ብላችሁ የሆነ ነገር ማድረግ ስችሉ በጣም ደስ ይላል ማለት ነው። ስሜቱ ደስ ይላል። ያው ሀገራችን ላይ ያለው ለእኛ ላረባቸው ላይ ልክ አርባ ልክ ስንመጣ ቻለንጅ ትንሽ ከበድ ይላል። የሆነት ለመናገር በብዛት ስጋ እያወራ የአረብ ሀገር አንዱ አካል ስለሆንኩ ማለት ነው። እና ቻለንጅ ይከብዳል። ሁሉም ነገር እንደምናስበው አይደለም። እዚህ ጋር እንደምታይ ማለት ነው መሀል እያነፈስኩ እየተጠቀሙ ነበር። ምክንያቱም ገዛው ነው ካተዘን በኋላ ወደ ልጅ ይኛውን ቤት ሄደሽ እንደገና ተካየው ካለ እዚህ ወቅት ቤት ስላለ ልቅና እኔም ማስበጭ ስላለ አለሽ ይለቀም ሌላ አረለች ሳነፍስ አስኳል ስላለ ሰው ታሰዳሉ። ከዛ እንደምታይ ሴት ሄጄም አስፈጨውኝ። እንደምታዩት እዚህ ጋር አሁን እያስፈጨውት ነው ማለት ነው። እንደዚህ ካስፈጨውት በኋላ ይዤ መጣሁኝ። ማዘጋጅ ነበረ ማለት ነው። እንዳልኳችሁ በጣም ደስ የሚለው ማዘን ነበሩ። ግን በዚህ አጋጣሚ ሼር፣ ላይክ፣ ሰብስክራይብ ማድረግ እንደምታዩት ከማዘን ይዤ ከወጣ በኋላ ወደ ሱቅ ነገር የሚሄድኩት መጥለቂያው የሚያስፈልገኝም በሚገዛ ከዛ እንደገና ደግሞ የሰላ የምናስቀምጠው ከዛ እሱን ከቀረጥኩ በኋላ ተሸክሜ አሁንም ወደ ገበያ ትንሽ ስለሆነ ማሸከሙ አልፈለኩም። እንደዚህ እቃዎችን በብዛት ከአቅሜ በላይ ካልሆነ በስተቀር ራሴ ነኝ የሚሸከመው። ለእኔ እንትኔ ነው። መንገዱ እንዳያችሁ ጭቃ ነበረ ታክሲ ውስጥ። በነገራችን ላይ አሁን እንዳያችሁኝ በትንሹ እቤት ደርሻለሁ። ግን እቤት ከመድረሴ በፊት የእውነት ለመናገር በጣም ብዙ አይነት ቻለንጆች አሉ። ምክንያቱም በነገራችን ላይ ከእንትን ማለት ነው አረብ ሀገር የመጣ ልጆች ብዙ ጊዜ የሚከብደን ከህብረተሰቡ ጋር መግባባት ማለት። አሁን እኔ አረብ ሀገር አስቤዛ አደርጋለሁ፣ እቃ ገዛለሁ። ግን የሚሄደው ከሹፌር ጋር ነው፣ የምመለሰው ከሹፌር ጋር ነው። የምፈልጉትን ነገር ጋርጋችሁ ነው የምትወጡት። ይህን ያህል ከባድ አይደለም። እኛ ሀገር ላይ ግን በጣም ከባድ ነው እና እሱ ነገር ቻንጅ አድርጋ እንደዚህ አሁን እንደዚህ ጭቃ እንኳን
ሂሳብ ጠይቀውኛል እና በጣም ነበር የሚያስቀው ማለት ነው። እና ትራንስፖርት ላይ ያለው ቻለንጅ በቃ ሁሉም ነገር የሆነ ተስፋ እንድቆርጡ ነው የሚያደርጋችሁ በጣም ብዙ ቦታ ላይ ማለት ነው። ስራ ላይ በተለይ ስራ ላይ ስትሆኑ ማለት ነው በጣም ብዙ ነገሮች ተስፋ እንድቆርጡ ያደርጓቸዋል። ማለት በተቻለኛ ጋር ትክክለኛ ነገር ነው ለእናንተ ማስተላለፍ እንፈልገው። ምክንያቱም አላውቅም ማለት ብዙ ልጆች የምትከታተሉኝ ስላላችሁ ማለት ነው። እና ይሄ አንዳንዴ ገንዘብ ኑሯቸው እንኳን ከአረብ ሀገር መጥተው ስራ ለመስራት ፈልገው፣ በነገራችን ላይ በዚህ ጉዳይ ሌላ ቪዲዮ ብሰራበት ደስ ይለኛል። በጣም ብዙ ነገሮች ስላሉ በዚህ ጉዳይ ሌላ ጊዜ በሌላ ቪዲዮ እመለሳለሁ። ምክንያቱም አሁን የመጣሁበትን ርዕስ ላስወጣኝ ነው ማለት ነው። በዚህ አጋጣሚ ግን አንድ ነገር ልበላችሁ። ከዛ በፊት ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ማድረጋችሁ እንዳትረሱ ውድ ቤተሰቦች። ምን ላልኳችሁ መሰላችሁ? ማንኛውንም ጥያቄ ስለኔ ማወቅ የምትፈልጉት ወይ እኔ መጠየቅ የምትፈልጉት ጥያቄ ማንኛውም ጥያቄ ካለ ጠይቁልኝ። ጥያቄያቸውን እመልሳለሁ ወይም ደግሞ ለጥያቄያቸው መልስ ቪዲዮ እየሰራ ኮሜንታችሁን እያወጣ እያንዳንዷን ነገር ቪዲዮ ሰርቼ እለቅላችኋለሁ ማለት ነው። ከዚህ በፊትም ጠይቃችሁኝ በተለያየ ምክንያት ላልመልስላችሁ የቻልኩ ልጆች ካላችሁ ስለኔ ማወቅ የምትፈልጉት ነገር ካለ ጥያቄ መጠየቅ ትችላላችሁ ማለት ነው። እና ስቀጥል እንግዲህ እንደምታይኝ ወይራ የመጥመቂያ እቃዬን አጠምኩት። ካጠምኩ በኋላ ይሆናል ያሉኝን ያህል መጥኜ ደፍድፌዋለሁ። ከደፈደፍኩት በኋላ ምን ይፈጠራል እሱንም አብረን እናያለን። እንደዚህ ደፍድፌው 3 ቀን መቆየት አለበት ስላሉ አሁን እዚህ ጋር አሻሮ ልቆላ ነው። ይኸውት ለመናገር አሻሮ እንደዚህ ከባድ ነው አትጠይቁኝ። በመድኃኒዓለም ማማሰያ ይዣለሁ፣ መቁሌያ ይዣለሁኝ እና ጢሶ አፈነኝ። ይኸው እንግዲህ እያንዳንዷ ማራገቢያው ነው። ማራገብ ብቻ እንዳይመስላችሁ ገና የምሰራበት ስራ አለ። ማራገቢያው ማለት ነው። እና በጣም የሚገርም ነበር። በቃ ገባሁበት። ገጠር ላይ ሙሬ መሰለኝ የሚሉት አጭርዬ መቁሊያ ወይም ደግሞ አጭር መጥረጊያ ያለች በእሷ ነው የሚቆላው። እኔ ሲቆላ ያየሁት በሱ ነው። እና እሱን አስታውሼ በዚህ መቁላት ጀመር። ደግሞ እየቆላሁበት ያለ እንዳይቀልጥ ፈራሁኝ ማለት ነው። ፕላስቲክ ስለሆነ እንዳይቀልጥ ፈራሁኝ እና እንዴት እንዳጠናበሰኝ አትጠይቁኝ። የእውነት ቤተሰቦች አትጠይቁኝ። ለዚህ ቪዲዮ ግን ሼር፣ ላይክ፣ ሰብስክራይብ ይገባዋል። የእውነት ይገባዋል። ይኸው እዚህ ጋር በቃ ደነገጥኩኝ። ላቆመውን ወደ እንትኑ ገባበት። እንዴት ከባድ እንደነበረ አትጠይቁኝ። የመጀመሪያ ቀን ስለሆነ እንደሆነም አላውቅም። የእውነት ግን ከብዶኛል። አሻሮ መቁላት ይሄን ያህል ይከብዳል እንዴ? በሚከብደው። ለማንኛውም ግን ለእኔ ደስ የሚል ቻለንጅ ነበር እና አሁን ደግሞ ጠላ ቂጣው እንዴት እንደነበር እንደምታየት። ከዛ በ3ኛው ቀን እዚህ ጋር አሁን ቂጣውን እየጋገርኩ ነው። ማታ አውርቼውን ያደርኩት። ከዛ ላይ ተነስቼ መጋገር ጀመርኩ። እሱን ጋገርኩኝ። ከዛ እንኩሮንም ውሃ ከፈከፍኩና በዳቦ ኦቨን ነው እያበሰልኩት ያለሁት። እንደምታዩት እንደዚህ አድርጌ አበሰልኩት ማለት ነው። ሁለቱንም እንደዚህ አድርጌ ከጨረስኩ በኋላ ጥንስሴን ከፈትኩት። ለምን ጥንስሴን ልከፍት ነው። ከዛ በፊት ግን እንደምታዩት እዚህ ጋር ብቅልና ጌሾውን ብቅል እና የጌሾ እንጨቱን ማለት ነው። እንጨቱን ፈጭቼ ነው እሱን ቀላቀልኩት ከእንኩሮ ጋር። ከዛ ሁሉንም ቂጣውንም እንኩሮንም አንድ ላይ ቀላቀልኩት እና ለዚህ ሰብስክራይብ፣ ላይክ፣ ሼር አይገባውም? ለዚህ ሙያዬ ሼር፣ ሰብስክራይብ፣ ላይክ ይገባዋል ብዬ አስባለሁ። ለማንኛውም ግን ይሄን ይመስል ነበረ። በዚህ አጋጣሚ ዶሮ ወጥ ለዓመት በዓል ማዘዝ የምትፈልጉ ሰዎች ካላችሁ በዚህ ስልክ ቁጥር እየደወላችሁ ማዘዝ ትችላላችሁ። የተለያየ ፕሮግራም ካላችሁ ለተለያየ ፕሮግራም እየደወላችሁ ማዘዝ ትችላላችሁ። በዚህ አጋጣሚ ታበረታቱኛላችሁ ማለት ነው። አሁንም በመጨረሻ እስካሁን ድረስ አብራችሁን ቆይታችሁ ቪዲዮ ስትከታተሉ ስለነበረ ከልብ ጋር አመሰግናለሁ። አሁንም ግን ሼር፣ ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። የዓመት በዓል ዕለት ጠላው እንዴት እንደሆነ እዚህ ድረስ አይታችሁታል። አሁን መጨረሻውም የእናንተ ጥያቄ ነው። በነገራችን ማንኛውም ማስተያየት ቤት እንደዚህ አድርገሽ ነው እንደዚህ ነበር የሚል አስተያየት ማንኛውንም ማስተያየት ይቀበላለሁ። ምክንያቱም ለሚቀጥለው ይጠቅመናል ወይ ለዳግማ ተስፋ ለሚቀጥለው ስጠምቅ አስተካክላለሁ ማለት ነው። እና በተለየ ወይም ደግሞ እንግዲህ ያው የተፈቀደልኝ በጠልጅ ከማይ እጅ ስርም እንደገና ወደ ልጅነት ተመልሼ ተምሬም ልመጣ እችላለሁ። ለማንኛውም ግን የዓመት በዓል ምን እንደመሰለ ጠላውንም ታዩታላችሁ። የዓመት በዓል አሳያችኋለሁ። አስተዳደግ አሁን ባለ